የቅድሙን አሁን እንጨርሰው ይሻላል። አቅም አለ አባዬ እናቱ ተይተቆመናት የተከሶ ነበር እንዴ? የት ነው ያለው? የት ነው ያለው? የኑዛዜ ወረቀት ዶክመንቶቹ የት ነው ያሉት? ተናገሪ፣ ንገሪ። ወይዘሮ ትሩፋት ሰርፕራይዝ ሰርፕራይዝ። ኧረ ተይ እቴ፣ ሁሌ ሽጉጥ ማውጣት መተኮስ ምናምን። መግደል ብፈልግ ኖሮ ድሮ ነበር ምገልሽ። ምን ፈልገህ መጣህ? አዎ የእናታችንን መድኃኒት ይዤ። ምን እማዬ? እናቴ ምንድን ነው ያደረካት? እናቴ ተመርዛለች። እንደምታውቂው እኔ ጥንታዊ ስርዓት ነው የምከተለው። ሁሌ ቁጭ ብለሽ እናትሽን ልትጠብቂያት አትችይም። መጉረሬ ጸር ይባላል የመድኃኒቱ ስም። ይህ መድኃኒት በ24 ሰዓት ውስጥ ሰውነት ውስጥ በመሰራጨት ውስጣዊ የሰውነት ክፍሎችን በመጉዳት የልብ ምት እንዳይሰራ ያደርጋል። ያው መርዙ እንዳለውላ ማርከሻውም አለ። እናትህን መረዝካት? ቲክ ታክ ቲክ ታክ። ሰዓቱ እየቆጠረ ነው። 1 ሰዓት ብቻ ነው የቀራት። ልጄ እማዬ እማዬ፣ እሺ ምንድን ነው የምትፈልገው? ብራቮ! አሁን ወደ ጨዋታው መጣሽ። ሁሉንም ዶክመንቶችና የኑዛዜውን ወረቀት ትሰጪኛለሽ። እንዳታረጊው ልጄ። ወይዘሮ ትሩፋት ቲክ ታክ ቲክ ታክ። ሰዓቱ እየቆጠረ ነው። ተይ እንዳታረጊው ልጄ፣ እንዳታረጊው። ወይዘሮ ትሩፋት የልጅነት ህልሜን የአባቴን ሀብት ነው የነጠቅሽ። አሁን ደግሞ ማስመለሴን የተራ እንዳያመልጥህ የሚደረገውን ነገር አድርግ። እሺ ሰምቻለሁ። ሄሎ ሰምተኸኛል አይደል? ሰምቻለሁ በሚገባሽ። አባዬ እናቱ ተይተቆመናት የተከሶ ነበር እንዴ? እና ዶክመንቶቹን ይዞ እንዲሄድ ፈቀድክላት? ምን ነው ሳራ፣ አንተ ለእናቴ ሆነ ታውቂያለሽ። ሰማይ ነግቼ እኮ ምድር ተመለስኩ። እንደናንተ እንትን እኮ እጅን ያክልኩት ብሽቅ ሳራ። ነገስቲቷ አቤት እመቤቷ መለታዘዘለ ኤልያስ እንደ ባሪያ እዚህ ጋር አንበርክኩልኝ። እምቢ አልንበረከክም። ተንበርከክ። እምቢዮ አልንበረከክም። ተንበርከክ። እምቢዮ ቶሎ ኑ እናንተ ልጆች። ቆይ እሰራልካለሁ። ምንድን ነው ልምድ አለው ብሎኝ አይደል እንደ ያን ሁሉ ብር የከሰከስኩት? ኧረ እናቱ ሌላ ዋጭታ እኮ አያስፈልግም። ቀጭን አጭር ብቻ ስለሆንኩ እኮ አይደለም። ዱነጉ ጋር ሳለ ያለው ልቡ ላይ ነው። ምን እዛው ላይ ነው የምልሽ። አቤት። ኧረ በቃ ስራው ላይ አላሳችን ያልሽኝ ቦታ እየመጣሁ ነው። በቃ ቻው፣ እደውልልሻለሁ። ሄሎ ቤቴንና የአባቴን ማስታወሻ እላይ ላይ ቀበራችሁብኝ። እማ ለምንድን ነው ግን እንደ ልጅሽ ማታየኝ?
ምን ደግሞ ገና ቂጥን ሳጠርግ እንደዚህ ትላለህ? ይቅርታ ማንቺኝ ይቅርታ አይለመደኝም። ማን እንዳስጠላ እንደዚህ አይነት ነገር ትናገራለህ? አይለመደኝም። ታላቅ ወንድሜ የአባቴ ልጅ እውይ ታሳዝን። አሞራ እያለ ጭልፊት ታለቀሰ ትል ነበር እናቴ። እኔ ሳራ በቀላሉ ማንበርከክ አይቻልም። እውነትም ጅል ነሽ እህቴ። ጎሽን ቀንዱ ላይ እንደማሰር እግሩ ላይ ለማሰር የምትሞክሪ ይሆናል። ለኔ ታየው ማቤት አንድ ያውላ ልቅ ብደፍራው እኮ አናቱ ላይ ያለው ስቢት ይበርድልህ ነበር። ደስ ይለኛል። ምን እሺ ባዮሎጂ ስማር ራሱ እንደዚህ ገብቶኛ አያውቅም። አባቴ አንተ ልጅ አጥብቀህ ልጓሙን ያዘው በቅሎ አይቀርምና እንዳንተ ያለ ይለኝ። የራስ ጉዳይ ልትሞት እኮ ነው ወይስ አባታችን ከመቃብር መጥቶ ያድናሃል? አንቺ ልጅ ደደብ ነሽ ልበል? ንግስት እንደዚህ ዘዘ ቆረቆር በመጨረሻ የምትናገረው ነገር ካለ ሰዓቱ አሁን ነው። ማሰብ ጀምር። ምን እጭ በፈሊጥ ነግሬ ካልገባሽ በፍልጥ አላስረዳሽ። ማንን ተማምነ ነው እናቴን እንደመረስካ ስርማሽ ቅጠል በጣሽ ጋር ሄደ መጉረረ ጸሩን አሰራ እንዴ? አንቺ እኔን እዚህ ድረስ ለማምጣት 200 ሺህ ብር ከከፈልሽ ቾምቤ ደግሞ አንቺን እንዲከዳ 300 ሺህ ብር ከፈልኩት። የቅድሙን አሁን ጨርሰው ይሻላል። እኔ አሽከር ሳይሆን ንግስት ነው የምታስፈልገኝ። ተንበርከክ